እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፍዬ ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ጋይስ፣ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም፣ በዛ ይሻላል። እሺ የነም ሄሎ፣ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለን? ደህና ነው ወይ? ታዲያስ በጣም ደስ ብሎኛል ስላገኘሁ። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው የኔ አባት? በጣም ስላገኘው ደስ ብሎኛል። በጣም የኔ አባት፣ እኔም ደስ ብሎኛል። የኔ አባት ቴንክ ዩ። ችግር የለም አለች አንሻታለሁ። እቺ ነገር የኔ ጌጥ ነው ታውቃለህ? አይትኛዋ ሚስቲኪ ሁሉ የሚያዝወዳለሁ። አረ ብቻ ያው እቺ ለውበት የተያዘ ብቻው ለባህልስ አብራ የመጣች ታምራለች። ያው አልፎ አልፎ የምትያለች። አረ ሶ እኔ እቺን መያዜ እንደው ለግብአቱ የሚረብሽ ካለ በስተቀር አረ አይረብሽም፣ ምንም ነገር አይረብሽም። ታምራለች። ሙከራ አንድ ሁለት ይሰማል። ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ናቢ። ይሰማል በድምጽ የኔ አባት ደረጃ አለች። እሺ አይሰማም፣ ነገር አይሰማም። እያደረቀሽ ነው። ይሄ ሰፈር ነበር አሪፍ 22 ነው ያለ ነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት አለበት። ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አረ አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነችው ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት አረ ያምራል በጣም ለውበት ስለሆነ እንጂ የታችኛዋ ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልሽ ኤሌቬተር እንኳን ነው ቆየ በጣም ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለሽ። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጅስ? ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘ። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘ ነው። ኦኬ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ የኔ አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ የኔ አባት እዚች ጋር አይዞር እዛ ታንክ ዩ። እሺ ነው ቁጭ በላው። መዝሙር ይለቅስ። እሺ